ብቻ ሳይሆን ማለት ይውላሽ ለልጅ ልጅ ይውላ የምናገሩ ታሪክ ነበር ዛሬ ቻምፒዮን ነበር ንኮ ወይኔ ትንሽ ደቂቃ ኤዜዲ ነው ፔናልቲ የሚሳተው ፋይናል ጌም ላይ አይሳተም ካንተ እኮ አይጠበቅም እግዚአብሔር በስማን ቦርድ ብላ መቶ ኤዜ በስማን ቦርድ አቲ ሁሌ ተሳለም ያለበት ጸል ያለበት እንዴ ማጋሌሽ ኮርና ኮር ለሚ እግዚአብሔር ፔናልቲ እንደዚህ መታል እንዴ ማጋሌሽ እንዴ በስማ ለልጅ ብቻ ሳይሆን ለልጅ ልጅ ይውላ እኮ የምናገሩ ታሪክ ነበር ዛሬ ለምን አረ በስማ ቦል ትንሽ ደቂቃ እኮ እግዚአብሔር ረላሽ ተጫዋች ዲ ማለት ነው መሳሪያ አልፈልግም ግን በቃ ዛሬ ረላሽ ስማቡል ለፈስ ቅዱስ ትሽ የፍጻሜውን ጨዋታ ተሸንፈናል ግን በዚህ ቡድን አንገታችሁን መድፋት የለባችሁም አንገታችንን ቀና አድርገን መሄድ ነው ያለብን በጣም በቃ መስጠት ያለባቸው ነገር እንዳለ ሰጥተዋል ማድረግ ያለባቸው ነገር እንዳለ አድርገዋል ይሄን ጨዋታ መሸነፋችን አንፎርቹኔት ነበርን ላይክ ፒኤስጂ እንዴት መቋጠር እንዳለብን ገብቶን 120 ደቂቃ በአንድ ፔናልቲ ኳስ ነው የተሸነፍነው ነገር ግን ሱ ፔናልቲ የተገኘው ስለቻሉ ላይክ ምን ለማለት ፈልጌ ነው ቡድናችን በደንብ ተጫውቷል እና ፔናልቲ ላይ ኮምፖዠር የፔናልቲ መቻ አደራደርና ብዙ ነገር ማንሳት እንችላለን ግን ይሄን ቡድን በዚህ አመት ለመጨረሻ ጊዜ የምናየው ዛሬ ነው እኔ ናፍቁኛል እናንተም እንደሚናፍቋችሁ አልጠራጠርም እዚህ ቦታ ላይ ደርሰናል በጣም ረጅም መንገድ ነው የመጣ ነው ገና ረጅም መንገድ እንሄዳለን ቡድናችን ክረምት ላይ የሚጨመራቸው ተጫዋቾች ይኖራሉ ይስተካከላል ቀጣይ አመትም እዚህ ቦታ ላይ ማንገኝበት ምንም አይነት ምክንያት የለም ፖዚቲቭ ሆኖ ማውራት ይከብዳል በዚህ ሰዓት ላይ ነገር ግን ለዚህ ቡድን ማጨብጨብ አለብን በታሪካችን ፍጻሜ የደረሰ ሁለተኛ ቡድን ነው በሻምፒዮንስ ሊግ ታሪክ ፔናልቲ መሸነፍ ያማል ስፔሻሊ ዋንጫውን ሲያነሱት ያለውን ፓርት ማየት የፒኤስጂ ተጫዋቾች የኛ ተጫዋቾች ቢሆኑ በጣም ደስ ይል ነበር ግን አልሆነምና አትዘኑ ገነርስ ይሄ ክለብ ሁልጊዜም ከላይ ነው ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር እንዳታዳምጡ ማን ፕሪሚየር ሊግ ሻምፒዮኖች ናችሁ ከዚህ በኋላ ዓለም ዋንጫ አለ ምናምን ነገር ልጆቻችን እስከናያቸው የሆነ ያክል ጊዜ ወስድብናል እስኪመለሱ ድረስ እነሱን በሰላም ይመለሱልን ስለ ቡድናችን እናወራለን በቃ አይዟችሁ በሰላም ደሩ መቻችሁ They got a really good coach. 18 games unbeaten. One of the reasons why the Eagles have become so good is because of this man right here. He's done something. በቃ ምን ማድረግ ይቻላል ገባ አይደል ያጋጥማል ምን ያደርግላችኋል ሲጀመር በልታችሁ ማጣቁት ዋንጫ ምን ገና መደደሪያ ማዘጋጀት ምን አለፋችሁ ገባር ምን አለ ፕሪሚየር ሊግ ይበቃልና አይታችሁ ማጣቁትን ነገር ደሞ ድንገት እግር ኳስ አይታ ማጣቀው ነገር ለማሳየት መሞከረ ምን አለፋችሁ ማን እና ያጋጥማል በእግር ኳስ እስካሁን እንዲህ ስለሆነ በጣም ያሳዝናል አይዟችሁ ዩናይትዳውያን የሰይጣን ግልገላውያን እሺ እናንተ የሰይጣን ጉዳይ አስፈጻሚ እሺ ይሄው ለምሳሌ ዋንጫ አጣል ህይወት ላይ ምን አባ ጨመረ ምን የጨመረ ነገር አለ በጣም ቋጠርክ እዚህ ውድድር ላይ አልነበራችሁ እዚህ ውድድር ነበርሽ አንተን ጥለን ነው እዚህ ደረስነው አልተሳተፍክም አይደል እሺ ምንድነው እሺ የምትፈልጉት ሁሌ ቋጠሩ እኮ ግዴታ አይደል ካልቋጠርክ እኮ አትሞትም የፍሬ ውሃ ቋጥሮ እዛው በሰርጀሪ ይግደሉ የምድር ጀሃነም አረጉብን እኮ በአላህ እሺ አሁን እሺ በአላህ እሺ አንድ ጥያቄ ተረብሻላችሁ ምናምን ይሄው ተቃጥለንም እየረበሽን ነው ስለምትረብሹኝ ነው አትበል ሌላ ምንድነው የጠቀመ አሁን ይሄው እኮ ተሸነፈ ህይወት ምን ቀየረ አንተ እከካም የሰይጣን ቡችላ አይ የአርሰናል ደጋፊዎች ዛሬ ጭራሽ እንዳይደብራችሁ ይሄ እንደ ፕላስ ነው ፕሪሚየር ሊጉን በልታችኋል ይመቻችሁ በቃ እሱን ሰለብሬት ማድረግ ይሄ ምን ሊያረግልህ ነው ይሄ እኮ የወንዶች ነው ገብቶሻል ፕሪሚየር ሊግ ምናምን እኮ ይኸውልሽ ሌስተርን በየመሃል ሊጉ ደከም ሲል የሆኑ ቲሞች ይበላሉ ሌስተር ይበላል አርሰናል ትናንሽ ቲሞች ቡንደስሊጋ ብትሄድ ዶርትመንድ ይበላል ስፔን ላ ሊጋ ብትሄድ አትሌቲኮ ማድሪድ ይበላል በቃ በየሆነ ቦታ የሆኑ ቲሞች ይበላሉና አርሰናልም በልቷል እሷን ያሞቁ ለ20 ምናምን አመት መጠበቅ ነው እንጂ መቼም ቻምፒየንስ ሊግ እንበላለን ብሎ የጠበቀ አርሰናል ደጋፊ ያለ አይመስለኝም ይሄ የወንዶች ውድድር ነው ጎምላላው ይሄ የወንዶች ነው ወንድ የሆነ ቲም ደግሞ ማንቼ ነው ሰጠት እመቤቴን
ግን ጎበዝ ናችሁ፣ ሞክራችኋል። ግን ቻምፒየንስ ሊግ የወንድ ቲም ነው። ተሰጥቶሻል፣ ተረጋግተሻል። ሰጠት እግርሽን ታጥበሽ በጊዜ ተኝ። አመሰግናለሁ። ፈጣሪ እየሰማኝ ነው መሰለኝ፣ ሰማኝ መሰለኛ። ጮኩባ ቅድም ጮኩባ አስተካክላለሁ። እንደው እቺን 30 ደቂቃ እንደው ፈጣሪ እንደው መተልኛል። ተግባብተናል። አሁን ተግባብተናል። ባለፈው ተደሰቷ እኔ ልደሰታ ፈጣሪ 30 ደቂቃን ከሞኒ ፒኤስጂ ጂጂ ፒኤስጂ ግሎሪ ፒኤስጂ ቢመጣ ሚዜ ባይመጣ ሚዜ መሆንሽ አይቀርም። የቻምፒየንስ ሊግ ሚዜ አማነሻ የአርሰናል ደጋፊ ዝናብ ነው ቀዝቀዝ ያደርጋል። ስለዚህ አገር እንዳትበጠብጥ። እንደባለፈው መኪና እየነዳው ጋር እየነዳው መንገድ ዘጋለሁ አይቻልም። ከተማው የኛና የኛ ነው። የማንቸስተር ዩናይትድ የቻምፒየንስ ሊግ አሸናፊው አይሰማም። ከላክስ አይሰማም። ትንሽ አይሰማም። ባትሪ አለቀበት። ሁሉም የእግር ኳስ ደጋፊ ለዚህ ክለብ ለዚህ ወርቃማ ክለብ ተነስቶ ሊያጨበጭብለት ይገባል። በመጀመሪያ ፒኤስጂዎች እንኳን ደስ አላችሁ። አሁን እኔ እዚህ የመጣሁት የለንደን ኩራት ምናምን ልል አይደለም። እሱ ብትበሉትም የሚለውጠው ነገር የለም። ነገር ግን ይሄን ፒኤስጂ አስጨንቄው ነው ምንም እንዳያስብ አድርጌው ነው ያሸነፍኩት። በዛ ሙቀታማ ቦታ አግኝታችሁት ምናምን በአንተ ሳይሆን ምንድነው በየ10 በየ15 ደቂቃው የእረፍት እየወሰዱ ነው። ምክንያቱም ሙቀት ስላለ ምንም ሰበብ አታቀርብም። እኔ ጀግና ነኝ። እኔ የለንደን ኩራት ነኝ። አልፌም የእንግሊዝ ኩራት ነኝ። በአውሮፓ መድረክ ላይ የእግር ኳስ ቤተሰብ ተነስተ አጨብጭብልኝ። ቻምፕ ይወል ውጤቱ በጣም ያበሳጫል። ቅጥል የሚያደርግ ውጤት ነው፣ ግን እንዳይደብር በፍጹም ማለት ነው። አንተ ሻምፒዮን ይቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም። አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይሄንን ዋንጫ ማሳካት እንደቻለ አንተ መጥቻል ነግርልም ቻም ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም። እመኑኝ። የእንግሊዝን እግር ኳስ ማለት ነው ከዚህ በኋላ ከኛ ውጪ እናቱ ወለደችው ለተከታታይ ዓመታት ዶሚኔት ሊያደርገው የሚችል አንድ ክለብ አይኖርም። አንድ ክለብ ማለት ነው። ይቀጥል ደግሞ እንመጣልሃለን ሻምፒዮንስ ሊግ። ለሱም ጊዜ ለኩሉ ጊዜውን ይጠብቅ። ሻምፒዮንስ ሊግ በቀጣይ ዓመታት እዚህ መድረክ ላይ ምን ማድረግ እንደምንችል ጠንቅቀን እናሳያችሁ ይሆናል። ቢጋቢ አዝነህ ላይ አልፈልግም። ደጋፊዎች አዝናችሁ ላያችሁ አልፈልግም። እመኑኝ። ቡድናችሁ ተዋድቋል፣ ተጋድሏል፣ እስከ ፔናልቲ ድረስ ሄዷል። እድል ነው ከዛ በኋላ እና የተለከፈም ዳኛለ። እድል ላይ ደግሞ ወይ ታሸንፋለህ ወይ ትሸንፋለህ በዛ ፔናልቲ ማለት ነው። ስለሆነ ይህ ነገር አጋጥሞናል። ምንም አንገት መድፋት የሚባል ነገር የለም። አንተ ሻምፒዮን ነህ። ላለፉት ዓመታት የተሰራብን ዋንጫ ድግምት ሰብረ ፕሪሚየር ሊግን ያሳካህነ እመኔ። በቀጣይ ዓመታት ደግሞ ይህንን የሻምፒዮንስ ሊግ መድረክ ላይ መተን እንደምንነግስ ቅንጣት ያክል እንዳትጠራጠር። ያርሰናል ደጋፊ እርገጠው ኮፒ ሊንክና ለሁሉም ያርሰናል ደጋፊ አድርስልኝ። አንገትህን ስደፋ እንዳለ አንተ ቻምፒዮን። ገነርስ ከፋችሁ እንዴ? እንድች ብሎ እንዳይከፋችሁ። ምክንያቱም ለፍጻሜ ለመድረስ ራሱ ምን ያህል ዓመታትን እንደፈጃችሁ ማወቅ አለባችሁ። ገባህ አይደል? ለፍጻሜ መድረስ በራሱ ክብር ነው ብራዘር። እና ዛሬ እንግዲህ ከፒኤስጂ ጋር ያየኸውን ፐርፎርማንስ እንደዚህ 90 ደቂቃ ሙሉ ኳስ ተይዞብህ እንደው ከ120 ደቂቃው 20 ደቂቃ ራሱ ኳስ አልያዝክም። 100 ምናምኑን ደቂቃ ፒኤስጂ ነው ያዘውና እንደውም የሚመስለው ይሄ ጨዋታ ምን መሰለ ፒኤስጂ ከቡና ነበር የሚመስለው። ቡና ራሱ ፒኤስጂን ቢገጥም ማለት ነው ከናንተ በተሻለ ደረጃ ኳስ ይዞ ይጫወት ነበር። በእርግጠኝነት ነው የምነግርህ። ቡና ቢጫወት ከአርሰናል በተሻለ ኳስ ይይዛል በዛሬው ጨዋታ ማለት ነውና እንዳይከፋ በቃ ለፍጻሜ መድረስ በራሱ ክብር ነው ለናንተ። ይመችህ። ፓሪስ በደስታ ማዕበል ተናወጠች። ለንደን በበኩሏ በሐዘን ተውጣ ትገኛለች። የብርሃኗ ከተማ ፓሪስ የክብር አክሊሏን ደፍታ በደስታ እየተናጠች ነው። በቡዳፔስት ምድር በፑሽካሽ አሬና ታሪካዊ ስታዲየም ምድር የተደረገው ያ ታላቅ ፍልሚያ ፊሽካው ተነፍቷል። ጨዋታውም አብቅቷል። በታክቲክ የበላይነት በጽናትና በማይበገረው የፓሪስ ኮከቦች ወርቃማ ክንድ ፒኤስጂ አርሰናልን በማሸነፍ ለሁለተኛ ተከታታይ ዓመት የአውሮፓ እግር ኳስ የክብር ዙፋኑን በይፋ
ተቆጣጥሯል። ተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቡናችሁ አዘጉም። ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም። ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለ እንደ አይሱዚ እንደ ቪኤት እንዳትለው ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ እንዴ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁ ማብራት ጠፋ፣ ግን ችግር የለውም። ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንዴ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ካቅም በላይ ናቸው ብዬ ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ሉዊስ ዴምቤሌ በመሃል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ካቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ የተረገመ ሻምፒየንስ ሊግ እግዚአብሔር ወይ መች ነው የሚሳካልን? እኛ ቆይ ይሄ ሻምፒየንስ ሊግ መች ነው የሚሳካልን እንዴ? ጋብርኤል ሙሉ ጨዋታውን ለፍቶ መጨረሻ ላይ ሳተብን። እግዚአብሔርን አንገትን እንዳደፋሽ አንተ እናቴ ትሙት ትችላል። አንገትን እንዳደፋ ኤዜ ግን የመጨረሻ ባለጌ ሆነ። እንዴት ነው ፔናልቲ እንዴት ትስታለህ አንተ? ውሻ ነህ እንዴ? ያም በሽተኛ ነህ። አረ በእግዚአብሔር ስም፣ አረ በእግዚአብሔር እኔ ፔናልቲ ማን ዴቪድ ራያ ፔናልቲ ላይ ቀድሞ ይወረወራል። መልሶልናል እኮ የኑኖ ሜንዴዝን። እሱ ምንም ማድረግ አንድ ነው ሴቭ ማድረግ የሚጠበቅበት አንዱን አረገ። ሁለት ይስታሉ። ጋብርኤልን እኔ ያለቅሰውም ኤዜ ግን ውሻ ነህ አንተ። ውሻ ነህ እናቴ ትሙት። ታመጣዋል እዛ አስር ቁጥሩ። አርሰናል የአውሮፓ ሻምፒዮንስ ሊግን በሉዊስ ኤንሪኬው ፓሪስ ሴን ዠርሜን ተነጥቋል። የሚገርም ትንቅንቅን በተመለከትንበት ጨዋታ ላይ መድፈኞቹ አርሰናሎች በካይ ሃቨርትዝ 6ኛው ደቂቃ ላይ የሚገርም ከታይት አንግል ፊኒሺንግ አስመልክቶን 1-0 ቀዳሚ መሆን ችሎ ነበር። ታዲያ ፈርስት ሃፍ የሚገርም መከላከል ነበራቸው። ከዛ በኋላ ሰከንድ ሃፍ ላይ ፓሪስ ሴን ዠርሜኖች በኡስማን ዴምቤሌ አማካኝነት በፔናልቲ ያገኙትን ጎል በማስቆጠርም እንግዲህ አንድ አቻ ጨዋታውን በማድረግ ወደ ኤክስትራ ታይም አምርቶ ነበር። ጨዋታው በኤክስትራ ታይም ምንም ጎል አልተቆጠረም ነበረ። ከዛ በኋላ በፔናልቲ ሹታውት እንግዲህ ጨዋታውን ፓሪስ ሴን ዠርሜኖች 4-3 በሆነ ውጤት ማሸነፍ ችሏል። በአርሰናል በኩል ኢዜና ጋብርኤል ማጋሌሽ የመሳሰሉት ተጫዋቾች ፔናልቲዎችን ማምከን የቻሉ ተጫዋቾች ሲሆኑ በፓሪስ ሴን ዠርሜን በኩል ፔናልቲ ያመከነው ብቸኛው ተጫዋች ኑኖ ሜንዴሽ ሆኗል ማለት ነው። በጨዋታው ላይም እንግዲህ በፔናልቲ 4-3 ፓሪስ ሴን ዠርሜን በማሸነፍ የአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ አመት የግላቸው በማድረግ እንግዲህ በታሪካቸው ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ከአሰልጣኝ ሉዊስ ኤንሪኬ ጋር ማሳካት ችሏል ማለት ነው። መድፈኞቹ አርሰናሎች በአንጻራቸው ከ6 በኋላ ሌላ የፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታን እንግዲህ ሲነጠቁ ተመልክተናል ከባርሴሎና በኋላ በፓሪስ ሴን ዠርሜን ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ከኮርናው ጋር ቢሆን እኮ ያገባው ነበር ማጋሌሽ። እግር ኳስ ተረፈች። ወይኔ አምላኬ ወይኔ። ኤኒዌይስ ግን ለአርቴታ ቲም እግዚአብሔርን የሚገርም ሪስፔክት ያስፈልጋል። ያራዳል ይሄ እግር ኳስ ነው፣ መበሻሸቅ ያለ ነው። ግን ለአርቴታ ቲም ማርያምን ሁሉም ዋንጫ ላይ ነው የተፎካከሩ። የለንደን ኩራ ቼልሲ ሆኖ ቀጥሏል።